ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁ? እንግዲህ በዛሬ ዕለት ደግሞ እጅግ በጣም የሚገርም መረጃዎች እየደረሱኝ ይገኛሉ። ምክንያቱም እንግዲህ ያው ሩታ እንደታመመችና እጅግ እንግዲህ በጣም በሚገርም ሁኔታ በትላንትናው ዕለት ማታ ላይ ራሷን ስታም እንደነበረ በዛሬ ዕለት ደግሞ እንግዲህ ያው ጤንነቷ እጅግ በጣም እንግዲህ ከባድ እንደነበረና አሁን ላይ ግን ወደ ደህንነት ወይም ደግሞ ወደ ሰላም እየተመለሰች እንደሆነ ሰምቻለሁ። ነገሩ ምንድነው የተፈጠረ እያንዳንዱ ነገር እንግዲህ በዛሬ ቪዲዮ በደንብ ነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ግራ የሚያጋቡ ነገሮች እየተፈጠሩ ይገኛሉ። በተለይ እንግዲህ በትላንትናው ዕለት ደግሞ የሩታ ጉዳይም ሲነሳ ነበረ። ሩታም እንግዲህ በራሷ ዩቲዩብ ቻናል አንድ ቪዲዮ ለቃ ነበረ። በተለይ ከእናቷ ጋር በጣም ብዙ ክርክር ስታደርግ ነበረ። እሱ ብቻ አይደለም ከእህቷም ጭምር እንግዲህ በጣም ብዙ ክርክሮችን ሲያደርጉ ነበረ። ምክንያቱም እንግዲህ ሩታ ወደ አዲስ አበባ መምጣት እንደምትፈልግና ወደ አዲስ አበባ ከሄደች በኋላ እንግዲህ ካሁን በኋላ ራሴ ሁሉም ነገር ለማስተካከል ሞክራለሁ፣ ከአብርሃም ጋር ያለኝም ግንኙነት እስከ መጨረሻው ድረስ እንግዲህ በፍቺ መንገድም ላስተካከል ስለምፈልግ ያንን ነገር ለማድረግም ጭምር ወደ ቤቴ መመለስ አለብኝ ብላ እንግዲህ ብዙ ነገሮችን ስትናገር ነበረ። በስተመጨረሻ እንግዲህ የሩታ እናትም የሩታ እህትም እንግዲህ ይህንን ነገር ሲቃወሙ ነበረ። በስተመጨረሻ እንደማትሄድና እስከ መጨረሻውም ድረስም ቢሆንም እንግዲህ እነሱ ጋር እንደምትቆይ በደንብ አድርጎ ሲናገሩ ነበረ። እንግዲህ የሩታ እናት በተለይ ለሩታ እጅግ በጣም ጥሩ ነገር አስበው ነው ይህንን ነገር ያደረጉት። ምክንያቱም በዚህ ሰዓት እንግዲህ ተነስታ ብቻዋን ወደ አዲስ አበባ ሄዳ እንግዲህ ይህንን ልጅ ማሳደግ አችልም። ምክንያቱም እንግዲህ ሰው ስለሚያስፈልጋት በተደጋጋሚ ከዚህ በፊትም እንደምናውቀው እሷን በራሷ ቃል እንግዲህ ሰው በጣም ያስፈልገኛል ብላ በጣም ብዙ ጊዜ ስትናገር ነበረ። እንግዲህ በዛሬ ዕለት ደግሞ ትንሽ ህመም እንዳጋጠማት እንግዲህ ወይም ደግሞ ህመም ውስጥ እንደነበር በተለይ እንግዲህ በትናንትናው ዕለት እጅግ በጣም እንግዲህ ራሷን ስታም በጣም ከባድ ሁኔታ ውስጥ ገብታ በስተመጨረሻው ላይ ሰላም እየሆነች እንደሆነ ሰምቻለሁ። ምክንያቱ ደግሞ እንግዲህ እንደምታውቁት አቤልና እነ ብሩክ በተለይ የሚያደርጉት ነገሮች ከአቅም በላይ እየሆነ መጥቷል። በተለይ በዚህ ሰዓት አብርሃም ከሄርሜላ ጋር የሚያደርጋቸው ነገሮች እያንዳንዱ ከሱ የማይጠበቁ ነገሮችን በተደጋጋሚ እያደረገ ይገኛል። በተለይ በትላንትናው ዕለት እንዳያችሁት ከሆነ ቪዲዮ እንደለቀቀ አብርሃም እጅግ በጣም ደስተኛ እንደሆነ ከሄርሜላ ጋር የሚያሳልፋቸውን ነገሮችን በሙሉ ደስተኛ ሆኖ እያሳለፈ እንደሆነና እጅግ በጣም በሚገርም ሁኔታ እንግዲህ ያው ሄርሜላ አብርሃምን ልስም አንድ ጊዜ እንኳን ብላ ስትጠይቆ እንኳን መሳም ብቻ አይደለም ከዛም በላይ ብትጠይቅኝ እሽላለሁ ብሎ በቃሉ ሲናገር ደግሞ እጅግ በጣም ብዙዎቻችንን አስደንግጧል ማለት ነው። አብርሃም በዚህ ደረጃ ተቀይሮ ይሄዳል ብሎ ማንም በፍጹም አያስብም ነበረ። እንግዲህ አብርሃም ያለበት ሁኔታ ተመችቶታል። ያ ነገር እጅግ በጣም ረብሿታል በተለይ ሩታ። ምክንያቱም እንግዲህ ትዳሩን ወይም ደግሞ ነገሩን ሳያስተካክል እንደፈለገ መዝለል እንደሌለበትም ጭምር እንግዲህ ስትናገር ነበረ። ምክንያቱም እንግዲህ እሷ ልጅ ተሸክማ የአብርሃምን ልጅ ተሸክማ እንግዲህ በዚህ ሰዓት በጣም ሰው በሚያስፈልግባት ሰዓት ላይ አብርሃም ግን ከሌላ ሴት ጋራ የተለያየ ቦታ ላይ እየሄደ ቪዲዮም እየቀረጸ ፎቶም እየተነሳ እየለቀቀ ይገኛል። አብርሃም እንግዲህ በተለይ ቤተሰቦቹን ብቻ ሳይሆን የሩታን ቤተሰብም ጭምር እንዳዋረደ ነው እንግዲህ እሷም የሚሰማት። ምክንያቱም በተለያየ ጊዜ ማለት ይቻላል ጋሽዬም እንግዲህ እሱን ለማግኘት በጣም ከፍተኛ ጥረት ማድረግ ሲጀምር እንግዲህ ያው ከሀገር ወጥቶ ወይም ደግሞ እጅግ በጣም በሚገርም ሁኔታ እንግዲህ ከቡታጅራ ወጥቶ ወደሚፈልገው ቦታ ድረስ ሄዶ እንግዲህ እየተዝናና እንደሆነና ከዛም እንግዲህ ወደ አዲስ አበባ እንደተመለሰ መረጃው ደርሶናል። በተለይ እንግዲህ ወደ ቡታጅራ መሄድ እንደማይፈልግና ነገሮችን እስከሚያስተካክል ድረስ ወይም ደግሞ ከሄርሜላ ጋር ያለውን ግንኙነት ከፍ አድርጎ እስከ መጨረሻው ድረስ እንግዲህ ከሄርሜላ ጋር ወይም ደግሞ ከሷ ጋር መሆን ስለሚፈልግ ያንን ነገር ካስተካከለ በኋላ የሩታን ጉዳይ እንደሚመለስበት እንግዲህ ሲናገር ነበረ። ስለዚህ እንግዲህ አብርሃም የወሰነ ትልቅ ውሳኔ አለ። ያም ውሳኔ እንግዲህ ከሄርሜላ ጋር መኖር ይፈልጋል ወይም ደግሞ ከሄርሜላ ጋር ትዳር መመስረት ስለሚፈልግ እንግዲህ ነገሮችን እየሸሸ ይገኛል። በተለይ እንግዲህ ጋሽዬ ከያዙት በተለይ እጅግ በጣም በሚገርም ሁኔታ ሊያስታርቁ ይችላሉ አብርሃምና ሩታን። ያንን ነገር ፍራቻ እንግዲህ አብርሃም ከጋሽ
ከጋሽዬ ጋራ መገናኘት እንዳልፈለገ በተደጋጋሚ እንግዲህ እያሳየን ይገኛል ማለት ነው። እሱ ብቻ አይደለም እንግዲህ በጣም ብዙ ነገሮችን ሀፕን እያደረጉ ይገኛሉ። በተለይ ሰሞኑ እጅግ በጣም የሚገርሙ ነገሮች እየተከሰቱ ነው። ከዛም ውስጥ እንግዲህ የሩታ ጉዳይ እጅግ በጣም አሳሳቢ ሆኗል። የጤና ሁኔታ እጅግ በጣም አሳሳቢ ሆኗል። ምክንያቱም እሷ እጅግ በጣም ተረብሻለች። እንግዲህ ያው በጣም በሚገርም ሁኔታ አብርሃም በየቀኑ የሚያደርጋቸው ነገሮች ሩታን በጣም እየረበሻት ይገኛል። ከዚህ በፊትም እንግዲህ ያው ስሜት እንዳላት በተለይ ለአብርሃም እስከዛሬ ድረስ እንግዲህ ፍቅር እንዳላትም ጭምር ስትናገር ነበረ። ያም ሆኖ ግን አብርሃም በተደጋጋሚ እንግዲህ ሩታን በድጋሚ እየጎዳት ይገኛል። መጉዳት ብቻ አይደለም በየቀኑ ማለት ይቻላል እንግዲህ የሚለቃቸው ፎቶዎች እጅግ በጣም አስነዋሪ የሆነ ከአንድ ባለትዳር የማይጠበቅ ነገር ነበረ። እንግዲህ ትዳሩን እስካልፈታ ድረስ ወይም ደግሞ ፍቺው እስካልተቀደደ ድረስ አብርሃም በዛም በዚህም ሆኖ የሩታ ባል እንደሆነ ማወቅ አለበት። ይህንን ነገር መገንዘብ አለበት። ምክንያቱም ሩታ ነገ እንግዲህ ክሱን በደንብ አጠናክራ ከቀጠረች ያው የአብርሃም ጉዳይ በጣም ከባድ ይሆናል። ምክንያቱም በጣም ብዙ መረጃዎችን ይዛለች። እንግዲህ ወደ ፍርድ ቤት ሄዳ ይህንን ነገሮችን ካሳየች አብርሃም በዚህ ትዳር ላይ አንድ ሳንቲም እንኳን ሳያገኝ ትዳሩን ያጠዋል ማለት ነው። ምንም አይነት ክፍፍል አይደረግም። ምክንያቱም እንግዲህ ወንጀልም ጭምር ስለሆነ ሊያስጠይቀው ስለሚችል ትዳር ላይ ስለሄደ ያንን ነገሮችን እንግዲህ በተደጋጋሚ ደግሞ በችለተኝነት ወይም ደግሞ ፈልጎ እያደረገ ስለሚገኝ ያንን ነገር የሚገልጽ በተለይ መረጃ ይዛ ሩታ ወደ ፍርድ ቤት ካቀናች በእርግጠኝነት አብርሃምን ጭምር ልታሳስረው ትችላለች። ማሳሰር ብቻ አይደለም እንግዲህ ያለውን ንብረት በሙሉ ወደ ሩታ እንዲገባ ሊደረግ ይችላል። ሁሉንም ነገር ሊያጣ ይችላል ብዬ ነው የማስበው። ስለዚህ እንግዲህ አብርሃም ከወዲሁ የሚያደርጋቸው ነገሮች እጅግ በጣም አሳፋሪ የሆነ መጥቷል ማለት ነው። ሩታ በዚህ ጉዳይ ላይ እንግዲህ ትልቅ ውሳኔ ለመወሰን በተለይ ወደ አዲስ አበባ ለመሄድ እጅግ በጣም ፍላጎት እንዳላት በተደጋጋሚ ስትናገር ነበረ። እንግዲህ ሩታ ወደ አዲስ አበባ ተመልሳ ምንድን ነው የምትሰራ ብላችሁ ከጠየቃችሁኝ የመጀመሪያ ስራ ብላ እንግዲህ ወይም ደግሞ የመጀመሪያ ስራዬ ነው ብላ እንግዲህ የተናገረችው አብርሃምን መፍታት ትፈልጋለች። መፍታት ብቻ አይደለም ሰማንያው እንዲቀደድ ትፈልጋለች። በስተመጨረሻ እንግዲህ የራሷን ህይወት ለመምራት በጣም ስለሚመቻት ወይም ደግሞ ከሱ ህይወት ለመገላገል እንግዲህ ግዴታ አብርሃምን መፍታት እንዳለባት በደንብ ተረድታለች። እንግዲህ በዚህ ጉዳይ ላይ በደንብ እየሄደችበት እንደሆነም ሰምቻለሁ። ሩታ እንግዲህ ለዚህም እንዲረዳት በተለይ ጠበቃዋን ማነጋገር እንደጀመረች እና አንዳንድ ፕሮሰሶችን እንደጀመረች ራሷም እንግዲህ ስትናገር ነበረ። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገር ሄርሜላ ደግሞ እጅግ በጣም ብዙ ነገሮችን እቅድ አውጥታ በየቀኑ እያደረገች ትገኛለች። ከዛም ውስጥ እንግዲህ አብርሃምን እንግዲህ ማስደሰት ወይም ደግሞ እሱ አይቶ የማያውቀውን ነገር በጭራሽ እንግዲህ ጠብቆ የማያውቀውን ነገር በደንብ አድርጋ ልታሳየውም ተዘጋጅታለች። እሱ ብቻ አይደለም አብርሃምን ማኑ ልታስነካ ትችላለች ተብሎ እንግዲህ በጣም በብዛት በስፋት ሲወራ ነበረ። ምክንያቱም እንግዲህ ያው አብርሃምና ሄርሜላ አንድ ላይ እያደሩ እንደሆነ እዛ ሩም ውስጥ እንግዲህ አንድ ላይ እያደሩ እንደሆነ አንዳንድ መረጃዎችን በትናንትና ዕለት በተለይ ወጥቶ ለእናንተ አድርሼ ነበረ። እንግዲህ ነገሮችን በደንብ አድርጋ ታውቃለች። በተለይ ሄርሜላ የምታደርጋቸው ነገሮች በየቀኑ ማለት ይቻላል እንግዲህ አብርሃምን ለመጉዳት ከፍተኛ ጥረት እያደረገች ትገኛለች። ስለዚህ እንግዲህ ነገሮች በዚህ ሁኔታ ቀጥሏል። የአብርሃም ጉዳይ እጅግ በጣም ከባድ ነገሮች ውስጥ ሊገቡ ይችላሉ። አብርሃም ከዛሬው እንግዲህ እጅግ በጣም ብዙ ነገሮች መማር አለበት ብዬ ነው የማስበው። እንግዲህ ሩታ በራሷ መንገድ ወስና እየሄደች ትገኛለች። ፈጣሪ ካለ እንግዲህ ነገሮች ይስተካከሉላት ብዬ አስባለሁ። እንግዲህ በተለይ ጋሽዬም እየተጠበቁ ይገኛሉ። አዲስ ነገር ይኖራል ተብሎ ሰሞኑን እንግዲህ እቅድ ወጥቷል። በተለይ እንግዲህ አብርሃም ለእሁድ ቀጠሮ እንደተያዘለትም ጭምር ሰምቻለሁ። ስለሱ ጉዳይ እንግዲህ በደንብ አድርጌ በቀጣይ ቪዲዮ እመጣለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።